ሁለት ዙር መሪ ወደ ግራ እንሰብራለን። አንድ ሁለት እንሰብርና ወደ ድልድይ ነው የምንወጣው ከጋራጅ እንደወጣን። ስለዚህ ልክ እንደምትመለከቱት ድልድይ አጠገብ ያለውን ጠርዝ ጠጋ እንላለን። ጠርዙ ጋር ጠጋ ሲል መሪያችንን ወደ ቀኝ እየሳብን፣ ወደ ቀኝ ሲሄድ ደግሞ ወደ ግራ መለስ አድርገን ቀጥ ብለን እንቆማለን። የኋላ ማርሽ አስገብተን ወደ ኋላ በግራም በቀኝም ስፖኪዮ እያየን እንደምታዩት አሁን በቀኝ ስፖኪዮ ጉቶች ይታዩናል። በቀኝ ስፖኪዮ እያየን እንሂድ። ማጥበብ ስንፈልግ ወደ ቀኝ ነው የምንስበው፣ ማስፋት ስንፈልግ ወደ ግራ። ስለዚህ መሪ ወደ ተሳበበት ይሄዳል። ወደ ቀኝ ሲሳብ በቀኝ በኩል ያለው ጉቶ ይጠባል፣ በግራ ያለው ይሰፋል። ወደ ግራ ስንስበው በቀኝ በኩል ያለው ይሰፋል፣ በግራ ያለው ይጠባል። ስለዚህ ሁል ጊዜ መኪናችን መሪ ወደ ተሳበበት ይሄዳል ማለት ነው። የኋላ ጎማ የመጨረሻው ጉቶ ጋር ሲደርስ ቆማለን። ይበቃል። ፍሬም ፍሪሲዮን ይዘን አንደኛ ማርሽ አስገብተን እንወጣለን። አሁን የሰራነው በቀኝ ስፖኪዮ ነው። አንዴ እንወጣና በግራ ስፖኪዮ አንዴ እንድገም ወደ ድልድይ መሰናክል ምንም ጉቶ ሳንጥል መግባት ቻልን ማለት ጠባብ ግቢ ውስጥ ወደ ኋላ ገብተን መኪና ማቆም ወይም ፓርክ ማድረግ ወይንም ሁለት መኪኖች መሃል ገብተን ፓርክ ማድረግ ቻለን ማለት ነው። ስለዚህ እሱን ለማድረግ ደግሞ በጣም ወሳኙ አቋቋም ነው። ልክ እንደምትመለከቱት ከቆምን ስንመለስ በጣም ቀላል ነው። እንደምታዩት በግራ ስፖኪዮ ነው አሁን እየሰራን ያለነው። ስለዚህ ወደ ግራ ከሳብነው ይጠባል፣ ወደ ቀኝ ከሳብነው ደግሞ ይሰፋል። ስለዚህ ከሰፋ ጠበብ፣ ከጠበበ ሰፋ እያደረግን የኋላ ጎማው የመጨረሻው ጉቶ ጋር እስኪደርስ ወደ ኋላ፣ የመጨረሻው ጉቶ ጋር ሲደርስ ፍሬም ፍሪሲዮን ይዘን አንደኛ ማርሽ አስገብተን እንወጣለን። ምድብ 2 የመፈተኛ ቦታ ላይ እንገኛለን። ምድብ 2 መፈተኛ ቦታ የመጨረሻ መሰናክላችን ድልድይ ነው። ድልድይ ምንም ጉቶ ሳንጥል ከወጣን 6 ማርክ እናገኛለን። ለዛሬ ይዘላችሁ የመጣ ነው ይሄን ይመስላል። በቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ። ቻው።